ያስቃል እኮ የ1930 ዓለም ዋንጫ ኡራጋይ ሲዘጋጅ ዝም ብለው 16 ቡድኖችን ኢንቫይት ተደረጉ። ከዩሮፕ ቤልጂየም፣ ፍራንስ፣ ሮማኒያ፣ ዩጎስላቪያ፣ ከሳውዝ አሜሪካ አርጀንቲና፣ ብራዚል፣ ቦሊቪያ፣ ቺሌ፣ ፓራጓይ፣ ፔሩ፣ ኡራጋይ። ኖርዝ ደግሞ አሜሪካና ዩኤስኤ ነበሩ። ኤዥያ ደግሞ ጃፓንና ታይላንድ። አፍሪካ ደግሞ ግብጽ ነበረች ኢንቫይት የተደረገች። የሚያስቀው ነገር ላይ ጃፓንና ታይላንድ ኡራጋይ ይርቀናል ብለው ጭራሽ አልመጡም ማለት ነው፣ ቀሩ። ሌሎቹ ደግሞ በቃ ሰፈር ግጥሚያ ሲኖር እንደምንጠራራው ዩሮፕ ያሉት በአንድ መርከብ ቤልጅየም፣ ፍራንስ፣ ሮሜኒያ፣ ዩጎስላቪያ ነበር አንድ ላይ ተሰብስበው የመጡት። እግረ መንገዳቸውን ግብጽን ይዟት ሊሄዱ ነበር ሀሳቡ፣ ግን ግብጽ አረፈዱና ሊደርሱ አልቻሉም ነበረ እና ትተው ግብጽን ብራዚልን ይዘዋት ወደ ኡራጋይ ያቀኑ። ውድድሩ ሊጀመር ሲል 13 ቡድኖች ነበሩ የደረሱት። የሚያስቀው የሮማኒያ ቡድን ማለት ነው የተመረጠው በራሱ በንጉሳቸው ነበረ። የፈረንሳይ ካፕቴን አሌክሳንደር ቪላፖንት ከ14 ዓመት በኋላ ፍራንስን ክዶ ለናዚ ሲሰራ ተይዞ ኤክስ ተደርጎ ነበር ጀለስ። ኡራጋይ አጥቂያቸው አካል ጉዳተኛ ነበረ፣ ሄክቶር ካስትሮ የሚባለው ሊትራሊ አንድ እጅ ብቻ ነበረው። የሮማኒያና የቦሊቪያ አሰልጣኞች ዳኛ ሆኖ ነበር አንዳንድ ጨዋታዎች ለሚያገለግሉት። ዳኞቹ በጊዜው እንዳሁኑ ቁምጣ ምናምን ሳይሆን ሱፍ ገርግዶ ነበር ሊትራሊ የሚዳኛቸው። ኦፍሳይድ ነበር። 13ቱ ቡድኖች ለአራት ተከፈሉ። አንዱ ግሩፕ 4 ቡድን ይይዛል። ትምህርት ቤት ግጥሚያ ነው የሚመስለው እኮ። አዲስ አበባ ክረምት ኳስ ውድድር ሲኖር ዶንቦስኮ አይደለም የሚመረጠው ያላቸው ጭቃ ምናምን ስለማይሆን እዛ ሞንቴ ቪዲዮ ነበር የተመረጠው፣ ምክንያቱም 3 ሜዳ ነበራቸው እዛ። ግሩፕ ውስጥ አንደኛ የጨረሱት ያልፋሉ እና ሴሚፋይናል ውስጥ ወዲያውኑ ይገባሉ። ውድድሩ ተጀመረ። በፍራንስና በሜክሲኮ ጨዋታ ነበር የተጀመረው እና የመጀመሪያው የዓለም ዋንጫ ጎልም ሉሲያን ሎረንት አስቆጠረ። ስፖርት ፈተና ካለባችሁ በቃ መልስ ሰጧችሁ ማለት ነው። እዚህ 4-1 አሸነፉ ፍራንስ። ነገር ግን አርጀንቲና ግሩፓቸው ውስጥ በጣም ጠንካራ ነበረች እና አንደኛ ሆና አለፈች። ግሩፕ ብራዚል ታልፋለች ተብሎ ነበረ። ዩጎስላቪያ ግን ብዙ ሀገሮችን መርጣ ስለነበር የምትጫወተው ብራዚልን ጥራ ጨረሰች። ቦሊቪያ ቪቫ ዩራጋይ እያሉላ ማሊያቸው ላይ ለብሰው ነበረ የሚጫወቱት። ምን አይነት ማሽቃበጥ እንደሆነ እንጃ። ግሩፕ 3 ኡራጋይ ፔሩን አንድ እጅ ብቻ ያለው ሄክቶር ካስትሮ አስቆጥሮ አሸንፈው ሮማኒያንም ጥለው አንደኛ ሆኖ ጨረሱ። ግሩፕ 4 አሜሪካ፣ ቤልጂየም እና ፓራጓይን ጥለው አንደኛ ሆነው አለፉ። ሴሚፋይናል አርጀንቲና ከአሜሪካ ነበረ። ኡራጋይ ደግሞ ከዩጎስላቪያ። የአርጀንቲና ደጋፊዎች አሜሪካ ሲቀጠቅጧቸው ለማየት መጡ፣ ግን ከኳስ ጋር ብቻ አልነበረ እንደ ኩኩሽ ፍቅር እሺ ጸምጸምሺ ፍቅር እሺ ጸምጸምሺ ምን እሺ ብራዘሪ። አረ ምርጥ አራዳ ልጆች ምን እሺ። ኮፕሊንክ አድርጉልን፣ ቪዲዮአችን ቫይራል እየወጣ አይደለም ብሏቸው ነበር። የአሜሪካ በረኛ ጉልበቱ ታጠፈ። አጥቂያቸው ትሬሲ ሀፍታይም ላይ እግሩ ተሰብሮ ወጣ። አንዲ ኦልድ የሚባለው እርሱን መተውት 4 ጥርስ አወለቁበት። 6-1 ነው ደግሞ ሜዳ ላይ የሚያሸነፏቸው፣ ቀጠቀጧቸው። ኡራጋይም ለዩጎስላቪያ ተመሳሳይ ትሪትመንት ሰጥተው 6-1 አሸነፉ። ኡራጋይ ከአርጀንቲና ፋይናል ደረሱ። ኡራጋይ አዘጋጅ እንደነበሩ እና የአርጀንቲናን አጥቂ ሞንቲን እንደሚገሉት እየዛቱበት ነበረ ፋይናል ሲደርስ እና ሄክቶር ካስትሮ አስቆጥሮ ግን ፋይናሉ ላይ 4-2 አሸነፉ። 15,000 አርጀንቲናውያን ደጋፊዎች ጨዋታውን ለማየት መጥተው ግን መርከባቸው ስቶርም ላይ ሎስት ሆኖ ኡራጋይ ከአንድ ቀን በኋላ ከፋይናሉ ቀን በኋላ ደርሰው ኒውስፔፐር ሲከፍቱ ነው ያወቁት አርጀንቲና መሸነፋቸው። ገና ጨዋታውን እናያለን ብሎ ደርሰው ኦልሬዲ ለካ ተሸንፈዋል። 1934 የዓለም ዋንጫ በጣም የተጨረበረ ውድድር ነበር። አዘጋጅ ማን ይሆናል ሲባል ጣሊያን በሙሶሊኒ ስር ያላትን ያህል ለማሳየት ፕላስ ብዙ ስቴዲየም ስለነበራት ተሸነፈች። ከ1930 የዓለም ዋንጫ ይለይ ነበር፣ ምክንያቱም ኳሊፋየር ነበረው እና ዩሮፑላ ቼክ ሪፐብሊክ ከፖላንድ ጋር 2-1 መርታ፣ ግን ሰከንድ ሊግ ፖላንድ የራሷን ሀገር ልጆች ቪዛ ከልክላ ሰከንድ ሊግ አልተጫወቱም። ቼክ አለፈች እና እዛም ጀርመን፣ ጣሊያን፣ ስፔን፣ ኔዘርላንድ፣ ቤልጂየም፣ አውስትሪያ፣ ስዊትዘርላንድ፣ ሮሜኒያ፣ ስዊድን፣ ሃንጋሪ አልፈው ተቀላቀሉ አንድ ላይ። አፍሪካና ኤዥያ ሲጨቆኑ ከሁለቱ አንድ ሀገር ብቻ ነበር የሚሳተፈው። የዓለም ፖፑሌሽን 2 ኮንቲኔንት ውስጥ ብቻ ነው ያለው። ፓለስታይን ደግሞ ጭራሽ እንግሊዝ ወታደሮች ነበሩ የተጫወቱ። ቱርክ ደግሞ ያኔ ኤዥያን ነበሩ፣ ሰው ዩሮፕ ውስጥ አልተቀላቀሉም ማይገስ እና ግብጽ ነበሩ ማጣሪያው ላይ። ቱርክ እምቢ ብለው አልተጫወቱም። ድራማቸው ላይ መስራት ፈልገው ነበር መሰለኝ። ግብጽ ፓለስታይንን 11-2 አሸነፏቸው አለፈች። ሳውዝ አሜሪካ ደግሞ አርጀንቲና፣ ብራዚል፣ ፔሩ፣ ቺሌ እና ኡራጋይ ነበሩ። ያኔ 1930 ላይ አይመቸንም ብለው ቀርተው አልነበረ ኢሮፒያን ሀገሮች። ኡራጋይም በቃ የሀበሻ ምቀኝነት ገብቶባቸው መሰለኝ አንሳተፍም አንሄድም ብለው የባለፈው አሸናፊዎች ቀሩ። ፔሩና ቺሌም እነሱን ተከትለው ቀሩ። አርጀንቲናና ብራዚል አለፉ ምንም ሳይሳቀቁ፣ ግን ሙሶሊኒ ስራ አለበት እዚህ ጋር
በኋላ አስረዳቸዋለሁ። ኖርዝ አሜሪካ ላይ ዩኤስኤ እምቢ ብላ ሃይቲ፣ ኩባ እና ሜክሲኮ ነበረ ኳሊፋየር ላይ የነበሩት። ኳስ አይገባቸውም፣ ምክንያቱም 3-2 ጨዋታ ነበር እነሱ ጋር እና ሃይቲ በኩባ 10-2 ተሸነፈው። ከሜክሲኮ ጋር ሲጫወቱ ኩባ ደግሞ በሜክሲኮ 12-3 ተሸነፈች በ3-2 ጨዋታ። አለፍኩ ብለው ግን ተደስተው ሳይቆዩ ብዙ ዩኤስኤ እንደ ናሆም ፎንቲ ፎሎዊንግ ቻሌንጅ ሲደርስ ባለቀ ሰዓት ወከባ እንደሚፈጥረው ዩኤስኤም ካላስገባችኝ ያለች እና ከሜክሲኮ ጋር ተጫውተው በአንድ ጨዋታ ብቻ 4-2 ታሸነፈች እና አለፈች። 11 ሀገሮች እዛ ዩሮፕ ምናምን ውስጥ ስለነበሩ የትራንስፖርት ችግር አልነበረ። 16 ቡድኖች ተዘጋጁ። ፎሎ፣ ላይክ፣ ኮመንት ማድረጋችሁን አትርሱ። እንደ 1930 ግሩፕ ስቴጅ አልነበረም። የዚህኛው ዓለም ዋንጫ ላይ ጥሎ ማለፍ ነበረ። የሙሶሎኒ ስራ እዚህ ጋር ነው እንግዲህ የጀመረው። የ1930 የዓለም ዋንጫ ፋይናል ላይ የተጫወተው ሞንቲ የሚባለው ትዝ ካላችሁ 7 ዓመት ለአርጀንቲና ተጫውቶ ግን እዚህኛው የዓለም ዋንጫ ላይ ናሽናሊቲ ቀይረው ለጣሊያን ነበር የተጫወቱት። ኦሪዮንዲ የሚባሉ ጣሊያኖች ናቸው ብለው አርጀንቲና ኦልሞስት ሙሉ ስኳዳቸው ነው ለዓለም ዋንጫው የወሰዱባቸው ጣሊያን። እናም የአርጀንቲና ስኳድ 5 ጨዋታ ነው ያደረጉት ሙሉ ስኳድ ማለት ነው። ብራዚል ደግሞ 11 ጨዋታ ነው ያደረጉ። ለሀገራቸው ተጫውቶ ማያውቁ ሰዎችን ነው ለቃቅሞ ይዘው የመጡት እና ጥሎ ማለፉ ሲጀምር አውስትሪያ ከፍራንስ ነበረ እና አውስትሪያ ከባድ ቡድን ነበሩ አላ ውንደር ቲም ነበር የሚባሉት። ፍራንስ ግን ዘሞዛርት ኦፍ ፉትቦል የሚባለው ማቲያስ ሲንዳላርን ታይም ትራቭል አድርጎ ሃዛርድን በሄሬራ እንደቆመ አይቶ ማንማርክ አደረጉት እና ቢከብዳቸውም ስቲል አውስትሪያ 3-2 አሸነፉ ፍራንስ። ስፔን ከብራዚል ቅድም እንደነገርኳችሁ እንግዲህ ፌራውንም 3-1 ተሸነፉ። ሃንጋሪ ከግብፅ አብዱራህማን ፋውዚ 2 አስቆጥሮ የመጀመሪያው አፍሪካዊ ወርልድ ካፕ ስኮረር ሆነ፣ ግን ስቲል 4-2 ተሸነፉ። ሳንሲሮ ላይ ስዊዘርላንድ ኔዘርላንድን 3-2 አሸነፉ። ሊዮፓልድ ኪዮልዝ የሚባለው መነጽር አድርጎ ነበር የሚጮተው። የኔዘርላንድ በረኛ ሄንዝ ቫን ደር ሙለን የናዚውን ኤስኤስ ተቀላቀለ። 1942 ላይ ሀገርን ክዳል ብሎ ታሰረ። ቼክ ሪፐብሊክ ሮማኒያን 2-1፣ ጀርመን ቤልጅየምን 5-3፣ ስዊድን አርጀንቲናን 3-2 አሸነፉ። የ26 ዓመት ጣሊያናዊ ነበረ ጭራሽ የአርጀንቲና አሰልጣኝ። አስቡ፣ ከባድ ሰው ነበር ሙሶሊኒ። ጣሊያን ከዩኤስኤ የመጪው ጭዌ ነበረ እና ሙሶሊኒ በቃ ከህዝብ ጋር ምናምን ተሰልፈ ምናምን ትኬት የቆረጠችው። ከዛ ግን ሄዶ የንጉሶቹን መቀመጫ ጋር ነበር የተቀመጠው። ኳሱን ላይ 8 ተጫዋቾች ኦሪዮንዲ ብለው ከአርጀንቲና፣ ብራዚል፣ ፍራንስ፣ አውስትሪያ፣ ሃንጋሪ ነበር ያመጡት ጣሊያኖች። ስለዚህ 7-1 ማሸነፋቸው አሜሪካ ማንንም ሰርፕራይዝ አላደረገም። ኳርተር ፋይናል ገባል። ጀርመኒ ከስዊድን 2-1 ጀርመኒ ያሸነፈች። ቼክ ስዊትዘርላንድን አሪፍ 3-2 በሆነ ምርጥ ጨዋታ አሸነፈች። አውስትሪያ ሃንጋሪን 2-1 አሸነፈች። ዋናው ጨዋታ ግን ጣሊያን ከስፔን ነበር። ጣሊያናዊ ጂዮቫኒ ፌራሪ ጎል አስቆጠረ፣ ግን ዳኛው ስካቪዮ ስፔን በረኛል እይታ ሸፍኗል ብሎ ዳረው። ግን ትንሽ ቆይቶ ደግሞ ጎሉን አጸደቀ። ስፔን ግን ጎል ቆጥረው አቻ አደረጉ። ስቲል ያኔ ፔናልቲ ስለሌለ ሪፕሌይ ነበረ የሚኖረው። ቀጣዩ ቀን ሆነ ግን ጨዋታው ገመት ካትበልኝ ግን የሆነው ላይክ ስፔን ብዙ ተጫዋቾች ሜዳ ውስጥ ተጎድተው ነበረ እና በረኛው ሪፕሌዩን ሁላ አልተጫወተም ነበረ። የተዳከሙት ስፔን ቀጣይ ቀን ሲመጡ ጁሴፔ ሚያዛ 11ኛው ደቂቃ ላይ አስቆጥሮ ደግሞ ችግሩ ስፔን 3 ተጫዋቾች ተጎድተውባቸው ወጥ 1970 ነበር ተጫዋቾች መቀየር መፈቀድ የጀመረው እና ተጫዋች ከተጎዳብህ አይመለስም 8 ሆነ ትጨርሳለህ እና ስፔኑ 8 ሆነው ጨረሱ። ዳኛውም ሬኔ ማርሴ ወደ ሀገሩ ሲመለስ መድኃኒት ተከለከለ። ሴሚፋይናል ቼክ ሪፐብሊክ ከጀርመኒ ነበር እና የቼክ አጥቂ ኔልዲ ሃትሪክ ሰርቶ ጀርመኒን ጣላት። ሌላኛው ሴሚፋይናል ኢታሊ ከአውስትሪያ ነበረ እና ጓይታ አስቆጥሮ የጣሊያን በረኛ ጃምፒየሮ ኮምቢ እንደ ሉፊ ነበረ ወላ ሙቪ እያደረገ የነበረው ጀለስ 24 ሴቭ ነው ያደረገው። የማይዘው ነገር አልነበር። ፋይናል ኢታሊ ከቼክ ሆነ። ዳኛው ኢክላንድ የሚባለው ራት ከሙሶሊኒ ጋር ተጋበዘ። ኢክላንድ ላይ ኢንዶሚ ነበር መሰለኝ የተፈቀደለት። ስፓጌቲ ስለሆነ ሙሶሊኒ የሚበላው ጀለስ እዛ ሄዳ ተፈከሰች ማለት አትፈርድበትም። ከባድ ፋይናል ነበረ። እንደ 1934 69ኛው ደቂቃ ላይ አንቶኒ ፑክ አቲሊዮ ፌራሪ ጭንቅላቱን መቶት ፌንት ነቀለ። ላይክ መድኃኒት በአፍንጫው ተደርጎ ነው ሁላ ተመልሶ የገባው። ግን ተመልሶ ሲገባ ጀለስ ያበደ ጎል አስቆጠረች ማለት ነው። 1-0 71ኛው ደቂቃ ላይ። ከ10 ደቂቃ በኋላ ግን ኦርሲ ያበደ ቺፕ አስቆጠረ ይባላል። እንግዲህ ፊፋ ነው የነገረኝ እና አንዳቻ ሆኑ። ኤክስትራ ታይሙ ገቡ። ቺፕ ሚያዛና ጓይታ ተቀባብለው ለስካቪዮ የሰጡት ተሸናፊውንም ስካቪዮ አስቆጠረ እና ኢታሊን የመጀመሪያ ዓለም ዋንጫውን በሉ። የሚያስቀው ላይክ ያን ዋንጫቸውን ሴሌብሪቲ እያደረጉ ሙሶሊኒ ሌላ ዋንጫ መጣላቸው። እኔም ልሸልማቸው አላቸው። ምን ለማለት እንደሆነ አልገባኝም።
1938 ያስጠላ ነበር። ጦርነት ሊጀማምር ነበር። ታስቡ ሂስትሪ ሌሰን አይደለም። ማጣሪያው በጣም ያስቅ ነበር። ግሬት ብሪቴን ውስጥ ያሉት እኛ ብቻችንን እንጫወታለን ብለው ቀሩ። ኢጂፕት 1930 በዝናብ ምክንያት መድረስ አልቻሉም። 1938 ደግሞ ረመዳን ጾም አለብን ብለው ቀሩ። መልካም ጾም ይሁንላችሁ። አውስትሪያ አልፋ ነበር፣ ግን ጀርመኒ ናዚ ሀገሪቷን ተቆጣጥሯት ከውድድሩ በፊት 1934 ሴሚፋይናል የደረሰው ሙሉን ስኳድ ወሰዱባቸው ማለት ነው። 15 ሀገር ብቻ ሆኖ ነው ውድድሩን ያካሄዱት። ጎዶሎ ነበሩ። አዘጋጅ አሁን ፍራንስ ነበረች እና ተከታታይ ውድድር ዩሮፕ ውስጥ ስለነበረ ማንም ከዩሮፕ ውጭ መምጣት አልፈለገም። የመጡት ብራዚል፣ ኩባ እና ደች ኢንዲስ ያን የሚባሉት የዚህ ኢርፎን ውለታ ያለብን ሀገር ኢንዶኔዥያ ነበሩ። 15ቱ ተወዳዳሪዎች ፍራንስ፣ ኢታሊ፣ ጀርመኒ፣ ስዊድን፣ ስዊትዘርላንድ፣ ኖርዌይ፣ ፖላንድ፣ ሮሜኒያ፣ ቼክ ስሎቫኪያ፣ ሃንጋሪ፣ ኔዘርላንድ፣ ቤልጅየም፣ ብራዚል፣ ኩባ፣ ደች ኢንዲስ ነበሩ። ግሩፕ ስቴጅ አልነበረም አሁንም። ስለዚህ ጥሎ ማለፍ ነበር። ራውንድ ኦፍ 16 ተጀመረ። ስዊድን አውስትሪያ በጦርነት ስለተሸነፈች ዝም ብሎ ነው ያሳለፏት። ስዊድን ከነሱ ጋር ይጮቱ ነበር ብለው። የመጀመሪያው ጨዋታ ጀርመኒ ከስዊትዘርላንድ ነበር። ከገዟቸው አውስትሪያ 5ቱን ተጫዋች ሰለፏቸው። ካፕቴናቸው ላ አውስትሪያዊ ነበር። ዮሲፕ ጋቸው እችን ያበደ ጎል አስቆጠረ ለጀርመኒ። ደጋፊዎቹ ሊትራሊ ሳሉት ነበር እያደረጉ የሚጨፍሩት። ስዊትዘርላንድ ግን ባድ ዲፌንሲቭ ሳይድ ነበሩ እና እንደምንም ብለው እችን ቴስታ አንድሬ አቢግኔል አስቆጠረ። ጨዋታው አቻ አልቆ ፔናልቲ ስላልነበር 1970 ነበር ያ ሀሳብ የመጣላቸው። ሪፕሌይ ያስፈልግ ነበረ። ሪፕሌዩን ግን ጀርመኒ 2-0 ብትመራም ስዊትዘርላንድ ኒውትራል ነበረች ብዬ ነበር ማሰበው። ግን ካምባክ አደረጉባቸው። 4-2 ቀልብሰው አሸነፉ። ቀጣይ ኖርዌይ ከኢታሊ ነበር። ኢታሊ 1-0 ቢመሩም በፒየትሮ ፌራሪስ የኖርዌይ ምንጊዜ ምርጥ ተጫዋች ኤርሊንግ ሃላንድ አይደለም አርኔ ብሩስታድ እንዳለ የኢታሊ ተከላካዮችን አጥፎ አስቆጠረ እና አቻ አደረገላቸው። ኤክስትራ ታይም ቢገባም ፒዮሎ አስቆጥሮ 2-1 አሸነፉ ኢታሊ። ቀጣይ ፍራንስ ከቤልጅየም ነበር እና ምርጥ ተጫዋቻቸው ራውል ዲያኜ ነበር። የመጀመሪያ ጥቁር ተጫዋች ነበር ለፍራንስ። እንደ ጌታቸው ረዳ የማይሰጡት ቦታ አልነበረም። በረኛ ያደርጉታል ሲፈልጉ፣ ተከላካይ፣ ክንፍ፣ መሀል፣ አጥቂ ሁሉንም ነበር እየተጫወታላቸው የነበረው። እናም ፍራንስ 3-1 አሸነፉ። ቀጣይ ቼኮስሎቫኪያ ከኔዘርላንድ ነበር። 0-0 ፉል ታይም ቢሆንም ኤክስትራ ታይም ላይ የ1934ቱ ፋይናሊስት ቼኮስሎቫኪያ 3-0 አሸነፉ። ቀጣይ የቱርናመንቱ ፌቨራይት ሃንጋሪ ለምን እንደሆነ አላውቅም ስላልተወለድ ከደች ኢንዲስ ነበረ 6-0 አሸነፉ ሃንጋሪ። ኩባ ከሮማኒያ ኩባ በጣም አማቾች ሳይድ ነበሩ። ከሀገሩ ላ ወጥተው ተጫውተው አያውቁም እስካሁን እስከዚህ ድረስ። ሮማኒያ ፌቨራይት ነበሩ። ስለዚህ 1-0 መሩ ወዲያውኑ። ነገር ግን 20 ደቂቃ ሲቀረው ጨዋታው ኩባ ቀልብሰው 2-1 አድርገውታል። ሮማኒያ አቻ አደረጉ እና ኤክስትራ ታይም ገብተው ሁለቱም አስቆጥረው ወደ ሪፕሌይ ሄዱ። ኩባ 2-1 አሸነፉ ሪፕሌይ። ብራዚል ተጫዋቾቻቸው እንደ 1934ቱ በጣሊያን አልተወሰደባቸውም። ጠንክረው ነበር የመጡትና ፖላንድም ቪዛ አልተከለከሉም። እነሱም ተቀላቅለዋል። ሊዮናልዲስ ከቪላሞስኪ ከባድ ፍጥጫ ነበር። ብራዚል ፈርስት ሃፍ 3-1 ቢመሩ ቪላሞስኪ 4 አስቆጥሮ ሊዮናልዲስ ደግሞ ሃትሪክ ሰርቶ 6-5 አለቀ። ያበደ ጨዋታ። ብራዚል አለፉ። ኳርተር ፋይናል ገባን። ፎሎ ላይክ ኮመንት አድርጋችኋላ። የመጀመሪያው ጨዋታ ፍራንስ ከኢታሊ ነበረ። ጂኒዮ ኩላሲ አሪፍ ቮሊ መጥቶ ነበር። ከዛ በረኛውም አቅፎ አስቆጠረለት። ማሙድ አህመድን የሰማ ነው የሚመስለው ለበረኛው። ፍራንስ አቻ ቢያደርጉም ፋሺስት ሰላም አያጡ። ፒዮሎ 2 አስቆጥሮ 3-1 አለቀና ኢታሊ አሸነፉ። ሃንጋሪ ስዊትዘርላንድን 2-0 አሸነፈች። ኩባ ከስዊድን እስካሁን ምንም አልተጫወቱም እና 8-0 ገረፏቸው። ጠንክረው ነበር የመጡት። በኋላም ኪዩብን ሲጋር መመረት ተጀመረ። ዛትሴካፕ ብራዚል ከቼኮስሎቫኪያ ከባድ ጨዋታ ነበር። 3 ቀይ ካርድ ነበረ። ነገር ግን ሊዮናልዲስ እና ኔልዲ አስቆጥረው 1-1 አለቀ። ሪፕሌይ ሲጫወቱ ብራዚልም 2-1 አሸነፉ። ፋይናል ስዊድን ከሃንጋሪ ነበሩ። ስዊድን ሃንጋሪ ላይ በ25 ሰከንድ አስቆጠሩ። ነገር ግን ሃንጋሪ ብለው አዙረው 5 ሰጧቸው። 5-1 አሸነፉ። ለፋይናል ደረሱ ሃንጋሪ። ሌላኛው ሴሚ ፋይናል ኢታሊ ከብራዚል ነበር። ሊዮናልዲስ አልተጫወተም ተጎድቶ ስለነበረ። ኢታሊም ኩላሲ አስቆጠረ የመጀመሪያውን ጎል። ፔናልቲ አግኝቶ ጣሊያንም ጁሴፔ ሚያዚያ ደጋፊዎቹ መካከል ያብስራን አይቷታል መሰለኝ ሱሪውን አወለቀ። ፔናልቲውን ሲመታ ነገር ግን አስቆጠረው። እስቲ ሱሪውን አወለቀ። አንድ ቢመልሱም ብራዚል ኢታሊ 2-1 አሸንፈው ፋይናል ደረሱ። ፋይናል ኢታሊ ከሃንጋሪ ነበር። ጨዋታው እንደተጀመረ ኩላሲ አሁንም አስቆጠረ። አሪፍ ክሮስ በቴስታ አስቆጠረ። ሃንጋሪ ያበደ ጎል አስቆጠረው። መልስ ሰጡ። እንደዚህ ቶሎ የምትመልስ ሴት ስታችሁ። ነገር ግን ፒዮሎ እና ኩላሲ ደግሞ 3-1 አደረጉ ለአዙሪስ። ሃንጋሪ 1 መለሱ። ፒዮሎ ግን ድጋሚ አስቆጠሩ። ኢታሊ 4-1 አሸንፈው ሁለተኛ የዓለም ዋንጫቸውንም በሉ። ዓለም ዋንጫም ወደ ዓለም ጦርነት ተሸጋገሩ። ያን ያለው አሽማላ ኢታሊ ተቆጣጥራን ነበር። ስለዚህ እርግጠኛ ያለኝ ማያቴ ምናምን እየጨፈረ ነበር ዋይን እንዲሰጡት ብሎ ፕሮባብሊ አልኮሆሊክ ነው። አይ ቲንክ ኢንፍሉዌንስ አድርገውናል። ቃላቶች እንደ ቴስታ፣ ኢሊጎሪ ጣሊያንኛ ናቸው። የኢትዮጵያ ሊጉ ላይ የተመሰረቱ ያኔ ነበር እነሱ ይዞን እያለ ሂስትሪ ይሄን አይናገርም፣ ግን እኔ እነግራቸዋለሁ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል።
እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።